ወይኔ አተራማሽ የስራ ሰው ሩታዬ አትበገሬ ማለት ነው። አትበገሬ እኮ ናት። አሁን አንዳንድ ሰዎች ከእንትና ከደስታዬም ጋር ስታዋት ከዲያኒም ጋር ስታዩዋት በቃ ከተለያዩ ሰዎች ጋር ምናምን ስታዩዋት በቃ ሩታ ወደ ሌላ ነገር ተወስዷት ይመስለኛል። ግን እሷ ጎበዝ ናት፣ የስራ ሰው ናት። አላማቸው ግባቸው ለመድረስ ተፍ ተፍ እያሉ ነው። ዛሬ ያሳቀኝ ነገር ዛሬ ያሳቀኝ ነገር ልገራችሁ። ደስታም አለ። ደስታን ስላላስገባሁት ነው እንጂ ደስታ መጀመሪያ ደስታ ሩታና ዳኒ ነበሩ ማለት ነው። እና ደስታ ለካ እሱ ሲመጣ ነው ወይ የቀየርሽኝ አላት። ሲላት አልፈልግህም አለችው። ከዛ ሶስቱ አንድ ላይ እያወሩ አብርሽ መጣ። አብርሽ መጣና አንተ ደግሞ ለምን ቤት የመጣህ አለው። ለምን ቤት የመጣህ ትለው ሲለው ሩታ ሊጠይቀኝ አለችው። ስንቴ ነው የሚጠይቅሽ አላት። በቃ መንጣት ከፈለገ ይምጣ ምን ችግር አለው አለችው። እኔ እኮ ቤቱን የለቀኩት ማንም ሰው እንዲመጣ ሳይሆን አንቺ እንድትቀመጭበት ነው አላት። ሩታ ደግሞ ማንም እንዲህ ይመጣል አልከኝም እኮ አለችው ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ላይ አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ፍቅር ከእናንተ ጋር ይሁን እላለሁ። ወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ አመሰግናለሁ። ገፋ ገፋ እያረጋችሁ ወዲህ 20K አስገቡኝ እና ዛሬ ዳዲ አብርሽ ገትቶ አስወጣው እኮ። አያብርሽ 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 አንተ እኮ ነው በቤት መከበር ያለብህ አብርሽ። ማርያም ራስህ እኮ ነው ክብርህን ዝቅ እያረክ ያለው አባቴ። ሌላ ማንም ክብርህን ዝቅ ያረገብህ የለም። በቤትህ እኮ ተገትተህ ተወጣ አስወጣ ገትቶ አስወጣ በገዛ ቤትህ ማለት ነው። እና ራስህ ነህ ለሚስትህ። እኔ እኮ የመጣሁት ልጅ ላይ እንጂ እሷን ፈልጌ አይደለም አይባልም፣ አይባልም። ልጅህን የሰጠች ማናት? ሩታ እኮ ናት። 9 ወር ተሸክማ እኮ ነው የሰጠች። 9 ወር ተሸክማ ብላ አመጣ የሰጠች እኮ ናት። ልጁን ራሱ ማለት ነው። እንዴ ወንዶች እኮ ምንም ድካም የለባችሁም። በዚህ አጋጣሚ ይቅርታ አድርጉልኝና ማለት ነው። ምንም እኮ ድካም የለባችሁም። ሴት ናት እኮ ድካም ያለባት። 9 ወር ትሸከማለች፣ ከዛን ታመጣለች፣ ከዛን ትወልዳለች። ከዛ ደግሞ ብዙ ነገር አልፍንትና ያለባት እኮ ሴት ልጅ ናት። የእውነቴን ነው። እናንተ ምን ድካም አለባችሁ? ልጅን ላይ ነው እንጂ የመጣሁት እኔ ለሷ እኮ አይደለም እና በቃ እንከባከባታለሁ አለ ዳኒ። እንከባከባት በቃ አለቀ። ነገ ዳኒ ልጁ የኔ ነው ብሎ ነው የሚመጣው። እኔ ሩታ ቀብራራ ይመችሽ። ማርያም ቀብራሪት እኮ ነሽ አቦ። አይሞቃት ምን አይላት በቃ ለስራው አንደኛ የቆመች እንቁ የሆነች ልጅ እንደው ይመችሽ አቦ። ምየን ይመችሽ፣ 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 ይመችሽ ሩታዬ። የምሬ ነው የምልሽ አንደኛ ነሽ በቃ። ይሄ ነው ልጅቷን ምን አድርግ እያላችኋል ነው? ቆይ ምን አድርግ እያላችኋል ነው? በቃ ተመችቶ አትኖር ዛ ተመችቶ አትኖር። እኔ የስራ ሰው ነሽ ማርያም። መች ማንንም አሰማምሩ ታየና መስሚያ ወጥጥ ነው ደግነት ማንንም አሰማ የምር ማንንም አሰማም ማንንም። ወይ ሩታ አሳቀች ዛሬ ግን የምር እንደውሽ ምን ይሻልሻል ሩታዬ? እንደ አንጫጫችሁ እሺ፣ በደንብ ለነገሩ በደንብ አንጫጫችሁ፣ በደንብ አንጫጫችሁ፣ በደንብ ባርክሽ አንጫጫችሁ። ታባታችሁ በደንብ አንጫጫችሁ እሺ። ናይሽ ጀግና ነሽ ግን አትበገሬ ማለት ነው። አትበገሬ ነሽ ማርያም፣ ጀግኔ ደግ አደረግሽ። ለማንኛውም ዛሬ ዳኒ በጣም አስቆኛል። ግን የእውነት ስነግራችሁ ዳኒ እንዴት እንዲያሳቀኝ ዛሬ አብርሽን ገትቶ ሲያስወጣው እምዬም በጣም ነው የሳኩት። ግን የምር ስነግራችሁ አብርሽን ገትቶ ሲያስወጣው በጣም ነው የሳኩት። ማርያም በጣም በጣም ነው የሳኩት። አብርሽ
መከበር ያለብህ እኮ አንተ ነህ አባት። የምሬ ነው። አንተ ነህ መከበር ያለብህ። በቤት መከበር የነበረብህ ራስህ ነበር፣ ግን ራስህ እንድትከበር እኮ አላረክም። አለቀ። ይሄ ነው። ለማንኛውም ውዶችዬ ትንሽ ዘና አድርገውኛል። ቪዲዮን ካያችሁ እርግጠኛ ነኝ ስቃችኋል ብዬ አስባለሁ። እኔም ፈታ ብያለሁ። እናንተም እንኳን ፈታ አላችሁ። እንግዲህ ዳኒ ሩታዬና ዳኒ እንግዲህ ዲዚ ነው። ኦ ማይ ጋድ አብርሽ አንዳንዴ አብርሽን ሳይሆን ሳቂ ሳቂ የሚለኝ ነገር አለ። ያንተ ነገር አመቱን ሙሉ እንዴት ተዋረርክ ነው ኑሮ። በቃ አመቱን ሙሉ 2017 ምን ሲመጣ ያው 2018 ሲመጣ ያው በቃ እንዴት ተዋረርክ። ኧረ ተው 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 አብርሽ ተው፣ ራስህን አስከብር። ተቤት ተገትተህ ትወጣለህ። ኧረ በስመ አብ። ደስታ እንግዲህ ባይ ባይ አልሆነልህም። ደስታ በቃ አልሆነልህም ማለት አልቻልክበትም ይመስለኛል። ስራውን ራሱ በቃ ትወና አልቻልክም ተብለሃል። እንግዲህ ካንሰል ተደርገሃል። ስለዚህ ሩታና ዳኒ ናቸው እንግዲህ ትወናውን የሚመሩት። ይመቻችሁ እንላለን። ወዲያችኋለሁ፣ አከብራችኋለሁ። ወዶችዬ አይናለም ነኝ አብራችሁ የነበረው። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልክ ቪዲዮን እዚህ ላይ ጨርሳለሁ።